ክሊክ ክሊክ ኦራ ክሊክ የቻልነው ጀምሩሃ ልክ ክሊክ ክሊክ ኦራ ክሊክ ዩቲዩብ ክሊፕ የሚባል ነገር ያመጣው አዲስ ፊቸር ወይም አዲስ ቱል አለ። ይሄ ነገር እንግዲህ ምንድነው በጣም ወሳኝነቱ በቀላሉ ለማስረዳት በአንድ ድንጋይ ሁለት ወፍ እንደማለት ነው። እንግዲህ ከዚህ በኋላ ላይቭ ስትገቡ በተቻለ መጠን ቁም ነገር ያዘል መልእክት አዘል አስተማሪ ነገር ይዛችሁ መግባታችሁ እጅግ ወሳኝና ጠቃሚ ነገር ነው። ምክንያቱም ቪዲዮ እንኳን መስራት ቢያቅታችሁ ከላይቭ ፕሮግራማችሁ ላይ አሁን በማሳያችሁ መንገድ ቪዲዮ መስራት ትችላላችሁ። እናንተ አይደላችሁ የምትሰሩት፣ ራሱ ይሰራላችኋል። ከዚህ ጀምሮ እስከዚህ ድረስ ትሉታላችሁ። ዩቲዩብ ራሱ ያንን ነገር ቆርጦ አስተካክሎ ቀጥታ ወደ ዩቲዩብ ስቱዲዮ አፕሎድ ያደርግላችኋል። እናንተ ርዕስ ታምኔል ምናምን ትሰራላችሁ ማለት ነው። ይሄ ምን ያደርጋል? ይሄ ዋናው ጥቅሙ ምንድነው? ላይቭ ፕሮግራማችሁ ላይ ስታስተላልፉት የነበረው ቁም ነገርና ወሳኝ ክፍል ነው ብላችሁ የምታስቧቸው ነገሮች ከዚህ እስከዚህ ብላችሁ ተነግሩትና ዩቲዩብ ወዲያውን ያችን ክፍል ወስዶ ቪዲዮ ይሰራላችኋል ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ይሄን አንደኛ በላይቫችሁ ሰዓት አግኝታችሁበታል፣ ቪው አግኝታችሁበታል። ሞኒክ ሆናችሁ ደግሞ ገንዘብ ቆጥሮላችኋል። ሁለተኛ ነገር ደግሞ እዛው ላይ ፕሮግራማችሁ ላይ ባስተላለፋችሁት የላይቭ ፕሮግራም ላይ ከዛ ውስጥ ደግሞ የተወሰነውን ክፍል ቆርጦ አውጥቶ ቪዲዮ መስራት ማለት ነው። ስለዚህ በዛ ቪዲዮ ደግሞ ሌላ ምን ታገኛላችሁ? ሌላ ቪው፣ ሌላ ዋች አወር። ሞኒክ ሆናችሁ ደግሞ ሌላ ክፍያ እንድታገኙ እድል ያመቻቻል ማለት ነው። ስለዚህ ውድ የአውራ ክሊክ ቤተሰቦች ክሊፕ የምትባለውን ነገር ቀደም ብዬ እንደነገርኳችሁ በጣም አሪፍ እኔ በግሌ ሰራ ነበር። ምንድነው በፊት እኔ አድርግ የነበረው ላይቭ ገባና ስለ ዩቲዩብ የተወያየንባቸው ነጥቦች አሉ። ከነዛ የተጠየቁትንና የሰጠኋቸውን መልሶች ቆርጬ በ8 በ9 እስከ 10 ደቂቃ ባለው ውስጥ ቆርጬ ምን አረግ ነበር? ፖስት አረግ ነበር ላይቭ ከሰራሁት ላይ ማለት ነው። ነገር ግን ይሄ ምንድነው ካሁን የሚለየው ታዲያ ብትሉ ይሄኛው ራሱ ነው ኤዲት ማድረግ አይጠበቅ፣ ድካምን ይቀንሳል፣ ልፋትን ይቀንሳል እና በጣም አሪፍ ነገር ነው። ስለዚህ ከዚህ በኋላ በተቻላችሁ መጠን ላይቭ ስትገቡ መልእክት አዘል ነገሮችን ስሩ። ለምንድን ነው ይሄን የምለው? ከላይቭ ፕሮግራማችሁ ላይ ቆርጣችሁ አውጥታችሁ ቪዲዮ ስትሰሩበት ምን ያደርጋል ማለት ቁም ነገር ያለው ተጨማሪ ቪዲዮ እንዲሆንላችሁ ማለት ነው። እንግዲህ በጣም ወሳኝ ነገር ነው። በጣም ልታውቁት ይገባል። በጣም ብዙ ነገሮችን ያቀልላችኋል። እስቲ እንዴት እንደሚሰራ እኔ ወደ ትምህርቱ እንለፍ። ዩቲዩብ ስቱዲዮ ውስጥ እንሄዳለን። ዩቲዩብ ስቱዲዮ ውስጥ ከሄድን በኋላ እንደምታዩት ዳሽቦርድ፣ ኮንቴንት፣ አናሊቲክ፣ ኮሚኒቲ እያለ በሚሄደው ሳይድ ላይ ኮንቴንት የሚለውን እንነካለን ማለት ነው። ኮንቴንት የሚለውን ከነካን በኋላ እንደምታዩት የተለያዩ የሰራናቸው ቪዲዮዎች እዚህ ጋር ይመጣሉ። እንግዲህ ከቪዲዮያችሁ ላይ ቪዲዮ ከሰራችሁ ላይ ወሳኝ ፓርቷንም ቆርጦ ማውጣት ይቻላል። እሱ ችግር የለውም። ነገር ግን እኔ መስራት የምፈልገው ከላይቭ ነው። ምክንያቱም 2 ሰዓት 3 ሰዓት የቆዩትን ላይቭ ታዳሚ ወይም ተመልካቹ መጥቶ ቁጭ ብሎ 2 ሰዓት ያህል የማየት እድል ላይኖረው ስለሚችል በብዛትም አይኖረው። ስለዚህ ከዛ ላይ ግን ወሳኝ ፓርት የምላትን ቆርጬ በማውጣት በ9 እና በ10 ደቂቃ ወይም በ8 ደቂቃ በማሳጠር ምን አደርጋለሁ? ቪዲዮ ሰራለታለሁ ማለት ነው። ስለዚህ ባጠረ ሰዓት ሲሰራ ደግሞ ሰዎች ስለሚያዩት እይታም ይኖረዋል። ዋች አወር የሚፈልግ ዋች አወር ገንዘብ እንዲቆጥርለት የሚፈልግ ገንዘብ እንዲቆጥርለት እድሉን ያመቻቻል ማለት ነው። ስለዚህ የት ነው የሚሄደው ማለት ነው? ከላይቭ ፕሮግራም ላይ ስለሆነ መስራት የምፈልገው ላይቭ የሚለው ጋር እሄዳለሁ ማለት ነው። ላይቭ የሚለው ጋር ከሄድኩ በኋላ እንደምትመለከቱት 1 ሰዓት ከ50፣ 1 ሰዓት፣ 2 ሰዓት፣ 4 ሰዓት የሚሉ የተለያዩ አይነት የሰዓት መጠን የቆየሁባቸው ላይቭ ፕሮግራሞች አሉ። ለምሳሌነት ያህል የዩቲዩብ ርዕስ ከየት እናምጣ የሚለውን የተወያየንበትን ርዕስ ለማሳጠር እንሞክርም። ስለዚህ ምንድነው የምናደርገው? እሱን እንጫናለን ማለት ነው። እሱን ከተጫንን በኋላ እንደምታዩት ርዕሳችን ዲስክሪፕሽናችን እዚህ ጋር እንደተቀመጠ አለ። ከዛ ወዴት ነው የምንሄደው? ዝቅ እናረግና ትንሽ ዝቅ ወዴት ነው የምንሄደው? ትንሽ ዝቅ እናረጋለን። ትንሽ ዝቅ ካደረግን በኋላ እንደምታዩት ኤዲተር፣ ኮሜንት፣ ላንጉጅ፣ ሞኔታይዜሽን፣ ኮፒራይት እያልን ስንሄድ ወደ መጨረሻ አካባቢ ላይ ክሊፕ የምትላለች ወይም ክሊፕስ የምትላለች እቺ መቀስ የምትመስለዋን እንጫናለን ማለት ነው። ስለዚህ ልክ ክሊፕስ የሚለውን ስትነኩ ይሄ ይመጣላችኋል ማለት ነው። አሁን ምንድነው የምታደርጉት? እዚህ ጋር እንደምታዩት ምን የሚላለ ክሬት ቪዲዮ ክሊፕ
ቪዲዮ የሆነች ክሊፕ ማለት አጫጭር ቪዲዮዎች ማለት ናቸው። እና ለምሳሌ የሙዚቃ ክሊፕ ይባላል። እንደዚህ ረጃጅም ያልሆኑ ናቸው። ፍጠርልኝ ልንለው ነው። ክሬት ቪዲዮ ክሊፕ ብለዋለሁ ማለት ነው። ክሬት ቪዲዮ ክሊፕ ስለው የቱ ጋር አመጣኝ? እዚህ ጋር አመጣኝ። እንደምታዩት ከላይ የምታዩቸው ጽሁፎች እዚህ ጋር እንግዲህ የምታዩቸው ጽሁፎች እያንዳንዱን የሰራኋቸውን የተናገርኳቸውን ነገሮች እዚህ ጋር እንትን ብሏል አሳይቶኛል። እንደምታዩት እዚች ጋር ከታች ታያቸዋል። እዚች ጋር ከታች ከዚችኛዋ እስከዚችኛዋ ከዚች ከሰማያዊ ከዚችኛዋ ሰማያዊ እስከዚችኛዋ ሰማያዊ ነው የተመረጠው። ስለዚህ ያ የተመረጠውን ፓርት ምን አድርጎታል? እዚህ ጋር በቢጫ አሳይቶኛል ማለት ነው። ነገር ግን እኔ የምፈልገው እሱን አይደለም። እኔ የምፈልገው የቱ ጋር ነው የምፈልገው? እዚህ ጋር መጥቼ አያችሁ፣ ልክ እዚህ ስጎትተው ከዚህ ጫፍ እስከዚህ ጫፍ ሳረገው ቢጫውን ከዛ እስከ ጫፍ አረገልኝ። ሳሳንሰው ደግሞ ተመልከቱ ምን እንደሚያደርገው። አሁን ይህንን ነገር አመጣልን ማለት ነው፣ እዚህ ጋር ያለውም ማለት ነው። አሁን እንግዲህ ይሄ ላይቭ ፕሮግራሜ ነው። እንደምታስታውሱ ስለ ርዕስ የተወያየንበት ላይቭ ፕሮግራሜ ነው። ከዚህ ጀምሮ ያው እዚህ ጋር ጽሁፉናል ይታያችኋል ብሎ ነው የሚጀምረው ማለት ነው። እሺ ይታያችኋል ብሎ ነው የሚጀምረው ማለት ነው። እሺ እንድትገባ አድርጋት ትንሽ ወደዚህ ሳብል አድርገው በዛ ረዘመ። እሺ ይታያችኋል ብሎ ይጀምርና ምን ጋር እንዲያበቃ ነው የምፈልገው እኔ። ይሄ በጣም በዛ ያው እንትኑ ስለሚያግዘኝ ነው። እዚህ ጋር ያለው ጽሁፍ የምታየው ጽሁፍ እያገዘኝ ነው ማለት ነው። ኦኬ በቃ መዝጊያ ሆነ ማለት ነው። በምን ውስጥ ሊካተት የሚችል ነው ብዬ ይሄንን ካረኩ በኋላ ምን አደርጋለሁ? እዚህ ጋር ምርጫ አለኝ። ክሬት ድራፍት ይለኛል። ከዛ በኋላ ክሬት ምን እለዋለሁ? ድራፍት እለዋለሁ ማለት ነው። አያችሁ የቱ ጋር እንደወሰደኝ? ልክ ቪዲዮ ስንጭን እንደሚመጣው እዛ ቦታ ላይ ወሰደኝ ማለት ርዕስ እንድጽፍ ታምኔል እንዳያይዝ እነዚህ ነገሮች እንድሰራ ምን አደረገኝ? እድሉን ሰጠኝ ማለት ነው። ስለዚህ ምን ርዕስ ጽፍለታለሁ። ስለዚህ ከዚህ በፊት እንዳደረግነው ስለ ኪወርድ እንማራለን። ስለ ኪወርድ ነው አቦታ የሚያወራው ስለ ኪወርድ ስለሆነ ኪወርድ ነው። ከታች ደግሞ ዲስክሪፕሽኑ በዚህ ቪዲዮ ስለ ኪወርድ እንማራለን ብዬ ጻፍኩኝ። እዚህ ጋር የተለያዩ ሃሽታግ የምትጠቀሙት ካለ ትጠቀማላችሁ። ሌላው እዚህ ጋር መታችሁ ታምኔላችሁን ታያይዛላችሁ፣ ትጫናላችሁ ይሄንን። ከዛ በኋላ ይሄንን ከተጫናችሁ በኋላ ታምኔላችሁን አምጥታችሁ እሺ ለምሳሌ ይሄንኑ ላምጣውና እሺ ይሄን እንደዚህ ታምኔል አያያዝኩኝ። የ2 ሰዓቱን ቪዲዮ ነው እንግዲህ አሁን እዚህ ጋር እንደምታዩት የ2 ሰዓቱን ቪዲዮ ወደ 10 ደቂቃ ቀንሼዋለሁ ማለት ነው። ከዛ በኋላ እዚህ ጋር አፕሎድ አደርጋለሁ። ምን አድርጋለሁ? ልክ ከዚህ በፊት አደርግ እንደነበረው ዩቲዩብ ቪዲዮዬ እሰራለሁ ማለት ነው። እዚህ ጋር ሞኔታይዝ ስለሆንኩ ፕሌሊስት መርጥለታለሁ ከፈለኩ የታች ወርዳል። ልክ በቃ ሌላ ምንም እንትን የሚል ነገር የለውም። ቪዲዮ ስንጭ እንደነበረ ቪዲዮ እንጭናለን ማለት ነው። ስለዚህ ቪዲዮ አልቀረስኩም፣ ድምፅ አልቀረስኩም፣ ኤዲት አላረኩም፣ ምን አላረኩም። ከላይቭ ከገባሁበት ፕሮግራሜ ላይ የተወሰነውን ክፍል በመውሰድ ራሱን የቻለ ቪዲዮ ሰርቼ ለቀኩ ማለት ነው። ያው ኔክስት ብላችሁ ትጭናላችሁ ማለት ነው። እንግዲህ ውድ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን በዛሬው ቪዲዮአችን ክሊፕስ የምትለዋን አሳይቻችኋለሁ። በጣም ወሳኝ አሪፍ እንትን ነው ቱልስ ናት። ግን ዋናው ቁም ነገሩ በተለይ ላይቭ ፕሮግራም ስትገቡ ቁም ነገር አዘል ነገሮችን ይዛችሁ ብትመጡ ብትወያዩ፣ ሀሳቦችን ብትማማሩ ከዛ ከተማማራችሁ ከተለዋወጣችሁ ሀሳብ ውስጥ እችን ነገር እንደዚህ እየቆረጣችሁ ሌላ ቪዲዮ በመስራት በአንድ ድንጋይ 2 ወፍ ትጠቀማላችሁ ማለት ነው። በዛ በላይ በገባችሁ ከዛችሁ ቪዲዮ በማውጣት ደግሞ ሌላ ቪዲዮ በመልቀቅ ተጨማሪ እይታ፣ ተጨማሪ ሼር፣ ተጨማሪ ቪዲዮ፣ ተጨማሪ ገንዘብ ትሰራላችሁ ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን የዛሬ ትምህርታችን ይህን ይመስላል። ለቻናላችን እንግዳ የሆናችሁ ሰብስክራይብ ልታደርጉ ከአክብሮት ጋር ጠይቃለሁ። የቻናላችን ቤተሰብ ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስቀምጡልን። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ቻው። አቤት ክሊክ የቻናሎች የውሃ ልክ ክሊክ